የተወደዳችሁ አድማጭ ተመልካቾቼ የጌታ ጸጋና ሰላም ይብዛላችሁ። ይህ በየሳምንቱ በኤልኤችኤም ኢትዮጵያ ሚኒስትሪ ተዘጋጅቶ የሚቀርብ መርሃ ግብር ነው። ባለፈው ሳምንት የራእይ መጽሐፍ ጥናታችንን ጀምረን ነበር። የዚያን ቀጣይ ክፍል አሁን ደግሞ ዛሬ በዚህ ሳምንት እንጀምራለን ወይም እናጠናለን። ይህ ትምህርት የማይመለከተው የማይጠቅመው ሰው የለም በእርግጠኝነት። ምክንያቱም እያንዳንዱን ሰው በነፍስ ወከፍ የሚመለከት የሚጠቅም የሚሞግት ትምህርት ነው። ባለፈው ሳምንት ብለን ያቆምነው እንደምታስታውሱት የራእይ መጽሐፍ 3 አበይት ክፍሎች አሉት። ከምዕራፍ 1 እስከ ምዕራፍ 3 የቤተ ክርስቲያንን ዘመን የሚወክሉ ናቸው። ቤተ ክርስቲያን የሚል ቃል ምዕራፍ 1 ምዕራፍ 2 እና ምዕራፍ 3 ላይ 19 ጊዜ ተጠቅሷል። ራእይ ምዕራፍ 4 ጀምሮ ባለው ክፍል አንድ ጊዜም የቤተ ክርስቲያን ስም አልተጠቀሰም። ለምን? ከምዕራፍ 4 ጀምሮ ያለው የመከራ ዘመን ስለሆነ ታላቁ መከራ ቤተ ክርስቲያንን ስለማይመለከታት ቤተ ክርስቲያን የሚል ስም አልተጠቀሰም። ስለዚህ ሁለተኛው አብይ ክፍል የራእይ ሁለተኛው አብይ ክፍል ከምዕራፍ 4 እስከ ምዕራፍ 19 ያሉትን 16 ምዕራፎች ያካተተ ነው። የራእይ መጽሐፍ ሶስተኛው አብይ ክፍል ከምዕራፍ 20 እስከ ምዕራፍ 22 ድረስ ያሉትን ሶስቱን ምዕራፎች ያካተቱ ናቸው። 3 ምዕራፎች ከመከራው በፊት፣ 3 ምዕራፎች ከመከራው በኋላ፣ በመሃሉ 16 ምዕራፎች ጠቅላላ 22 ምዕራፎች አሉት ማለት ነው። የራእይ መጽሐፍ እንደዚህ ብለን ነበር ባለፈው ሳምንት ያቆምነው። ከዚሁ እንቀጥላለን ማለት ነው። የቤተ ክርስቲያን መነጠቅ በተለያየ ክፍል ተገልጿል። አንደኛ ቆሮንቶስ ምዕራፍ 15 ላይ፣ አንደኛ ተሰሎንቄ ምዕራፍ 4 ላይ፣ ዮሐንስ ወንጌልም ምዕራፍ 14 ላይ ጌታ በተናገረው ወደ እኔ እወስዳችኋለሁ ብሎ በተናገረው ቃል መሰረት መነጠቅ እዛ ጋር ይከሰታል። ራእይ ምዕራፍ 4 ቁጥር 1 ላይ የራእይ የቤተክርስቲያን መነጠቅ ትንቢታዊ በሆነ መልኩ ተጠቅሷል። ሰማይ ተከፍቶ አየሁ የሚለው የሐዋርያው ዮሐንስ አገላለጽ ራእይ መጽሐፍ ምዕራፍ 4 ቁጥር 1 ላይ እንዲህ ይላል፣ ከዚያ በኋላም አየሁ፣ እነሆም በሰማይ የተከፈተ ደጅ እንደ መለከትም ሆኖ ሲናገረኝ የሰማሁት ፊተኛው ድምፅ ወደዚህ ውጣና ከዚህ በኋላ ሊሆን የሚያስፈልገውን ነገር አሳይሃለሁ አለ። ራእይ 4 ቁጥር 1። ከዚያ በኋላ የሚለው ቃል ከቤተ ክርስቲያን ዘመን በኋላ ማለቱ ነው። ከቤተ ክርስቲያን ወይም ከቅዱሳን በአየር መነጠቅ ቀጥሎ ያለውን ክስተት ነው የሚያሳየው። ከዚያ በኋላ የሚለው አያያዥ ቃል ቀደም ሲል የቤተ ክርስቲያን ዘመን ሲተነተን ቆየ። ምዕራፍ 3 መጨረሻ ላይ ተጠናቀቀ። ከዚያ በኋላ ማለት ከቤተ ክርስቲያን በኋላ ማለት ነው። ሰማይ ተከፍቶ አየሁ፣ የተከፈተ የሰማይ ደጅ አየሁ የሚለው ቤተ ክርስቲያን ተነጥቃ ጌታ ኢየሱስ ሁለተኛ ወደ እናንተ እመጣለሁ ወደ እኔም እወስዳችኋለሁ ብሎ ዮሐንስ 14 በተናገረው መሰረት ቤተ ክርስቲያኑን ሙሽራውን ለመውሰድ መጥቶ ወደ ሰማይ ይዞ ሲሄድ የምናይበት ክስተት ነው ዮሐንስ በዚህ መገለጥ ውስጥ የሚያሳየን። የዮሐንስ ራእይ ውስጥ የራእይ መጽሐፍ ውስጥ የሰማይ ደጅ 2 ጊዜ ተከፍቶ እናያለን። አንደኛው አሁን በዚህ በራእይ ምዕራፍ 4 ቁጥር 1 ላይ ያየነው ነው። ሁለተኛ ጊዜ ደግሞ የሰማይ ደጅ ተከፍቶ የምናየው ራእይ 19 ቁጥር 11 ላይ ነው። ያ ጊዜ ጌታ ኢየሱስ ክርስቶስ ቤተክርስቲያኑ ወደ ሰማይ ወስዶ ዳግመኛ ተመልሶ ሲመጣ የአርማጌዶንን ጦርነት የ7 ዓመቱንም ታላቅ መከራ ሊያጠናቅቅ ጠላቶቹን ሁሉ የእግሩ መረገጫ ሊያደርግ ከሰማይ በታላቅ ኃይልና በታላቅ ክብር ሲገለጥ ሰማይ ተከፍቶ እናያለን። ራእይ 19 11 ላይ እነዚህ 2 ወቅቶች የሰማይን መከፈት ያሳየናል። ሁለቱም የተለያዩ ክስተቶች ናቸው። የመጀመሪያው የቤተክርስቲያንን መነጠቅና ወደ ሰማይ መወሰድ ያሳያል። ራእይ 4:1። ራእይ 19 ቁጥር 11 ደግሞ ጌታ ኢየሱስ ከሰማይ ሁሉም እያዩትና ዋይ ዋይ እያሉት የሚመጣበትን ነገረ ፍጻሜያዊ ክስተት ያሳያል። ለምን መቼ እንደሚመጣ ዝርዝሩን በሚቀጥለው እናያለን ማለት ነው። ስለዚህ ከራእይ ምዕራፍ 4 ቁጥር 2 እስከ ራእይ 19 ቁጥር 10 ድረስ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24 ላይ በተናገረው ትንቢት መሰረት የታላቁ መከራ ጊዜ ይሆናል ማለት ነው። ጌታ ኢየሱስ እንዲህ ብሎ ነበር፣ ከፍጥረት መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ ከእንግዲህም ከቶ የማይሆን ታላቅ መከራ በዓለም ሁሉ ይሆናል። ጌታስ እነዚያን ወራቶች ባያሳጠር ሥጋ የለበሰ ሁሉ ባልዳነም ነበር። ነገር ግን ስለተመረጡ ሰዎች ቀኖቹን አሳጠረ ብሎ
ጌታ የተናገረው ትንቢት የሚፈጸምበት ጊዜ ነው። ከራእይ ምዕራፍ 4 ቁጥር 2 እስከ ምዕራፍ 19 ቁጥር 10 ድረስ ያለው ሳንዱች የሚመስል ትንቢታዊ ክፍል 16 ምዕራፎችን ያካተተው የታላቁ መከራ መርሃ ግብር የሚፈጸምበት ጊዜ ነው። አሁንም ላስታውሳችሁ የራእይ መጽሐፍ 3 አበይት ክፍሎች አሉት። የመጀመሪያዎቹ 3ቱ ምዕራፎች የቤተ ክርስቲያንን ዘመን ይወክላሉ ወይም ይተነትናሉ። የመጨረሻዎቹ 3ቱ ምዕራፎች ከታላቁ መከራ በኋላ በዓለም ላይ ሊከሰት ያለውን ክስተቶች ይተነትናሉ። እንደ ፊተኛው ትንሣኤ እንዲሁም እንደ የክርስቶስን 1000 ዓመት መንግሥት ሚሌኒየምን፣ ታላቁን የዙፋን ፍርድ፣ አዲስ ሰማይና አዲስ ምድርን፣ ሌሎችንም ክስተቶች ይተነትናሉ። የመጨረሻዎቹ 3 ምዕራፎች የመጀመሪያዎቹ 3 ምዕራፎች ከመከራው በፊት፣ የመጨረሻዎቹ 3 ምዕራፎች ከመከራው በኋላ ያሉትን ክስተቶች የሚተነትኑ ናቸው። በመሃል ያለው ታላቁ መከራ በመባል የሚታወቅ 21 መለኮታዊ መቅሰፍቶች በዓለም ላይ የሚፈስበት እጅግ አስጨናቂ የሆነ በዓለም ታሪክ ታይቶም የማይታወቅ ወደፊትም የማይደገም ታላቅ መከራ ታላቁ ነቢይ ጌታ ኢየሱስ ክርስቶስ ራሱ የተናገረው መከራ የሚከናወንበት ጊዜ ነው። ስለዚህ ከምዕራፍ 4ና 5 ቤተ ክርስቲያን ወደ ሰማያዊ አምልኮ ተቀላቅላ የምናይበት ጊዜ ነው። ራእይ ምዕራፍ 4ና ምዕራፍ 5 ቤተ ክርስቲያን ያለህና የነበርህ የምትመጣ ጌታ ክብር፣ ምስጋና፣ አምልኮ፣ ስግደት፣ ጥበብም ኃይልም ይገባሃል ብላ ቤተ ክርስቲያን በሰማያዊ አምልኮ ውስጥ ተቀላቅላ የምናይበት ጊዜ ነው። ምዕራፍ 4ና ምዕራፍ 5 ከምዕራፍ 6 ቁጥር 1 ጀምሮ ግን ታላቁ መከራ ቃል በቃል መከናወን ይጀምራል ማለት ነው። ቃል በቃል በምድር ላይ መለኮታዊ በቀል የሚፈስበት ጊዜ ነው። ይህንን ልብ ማለት ተገቢ ነው ወገኖች። በሰዎች ምርጫ ወይንም ደግሞ በድምፅ ብልጫ የሚወሰን አይደለም። ኦልሬዲ መለኮት ከዘላለም ዘመናት በፊት የወሰነውና ያዘጋጀው መርሃ ግብር ስለሆነ ለዚያ መርሃ ግብር መዘጋጀት እንዲሁም ደግሞ በቃሉ የተጻፈውን ተስፋ በመጠበቅና በመታዘዝ መጠበቅ የኛ የቤተ ክርስቲያን ወይም የሰዎች ኃላፊነት ይሆናል ማለት ነው። እግዚአብሔር የዚህን የትንቢት ቃል ወይም ራእይን የሚያነባውን የሚሰሙትንና በውስጡም የተጻፈውን የሚጠብቁትን የሚታዘዙትን ሁሉ እንደሚባርካቸው መጽሐፍ ቅዱስ ራእይ ራሱ በግልጽ ይነግረናል። ስለዚህ በቸልታ የምናልፈው ሳይሆን በጥንቃቄ የምንማረው፣ የምናነበው፣ የምንታዘዘውና የምንጠብቀው ብርቱ የሆነ የመጽሐፍ ቅዱስ ትንቢት ክፍል ነው። ራእይ የትንቢቶች ሁሉ ማጠቃለያ ነው። በብሉይ ኪዳን ውስጥ የተነገሩ ትንቢቶች ነገር ግን ያልተፈጸሙት ሙሉ በሙሉ ፍጻሜ የሚያገኙት በራእይ መጽሐፍ ውስጥ ነው። በአዲስ ኪዳን ውስጥም ከማቴዎስ ወንጌል እስከ ይሁዳ መልእክት ድረስ የተዘረዘሩ ትንቢቶች ሙሉ በሙሉ ፍጻሜ የሚያገኙት በራእይ መጽሐፍ ውስጥ ነው። ስለዚህ የትንቢቶች ማጠቃለያ ስለሆነ የራእይን መጽሐፍ በጥንቃቄ ማንበብ፣ መማር፣ ማሰላሰል እንዲሁም ማስተማር እጅግ አስቸኳይና አንገብጋቢ የሆነ የቤተ ክርስቲያን አጀንዳ መሆን አለበት ማለት ነው። የታላቁን መከራ መርሃ ግብር አፈጻጸም ባጭሩ ስንመለከት ምዕራፍ 6 ላይ የተዘረዘሩ 6 የማህተም ፍርዶች አሉ። 6 የማህተም ፍርዶች። 7ኛው የማህተም ፍርድ ምዕራፍ 8 ቁጥር 1 ላይ ነው ተገልጾ ያለው። በ6ቱም የማህተም ፍርዶች የጎግና ማጎግ ጦርነት ይከናወናል። ይህም ማለት በሕዝቅኤል ምዕራፍ 38 እና ምዕራፍ 39 ላይ የተዘረዘረው የጎግና ማጎግ ጦርነት ትንቢት ነው። ትንቢቱ የሚፈጸመው እዚህ ጋ ነው የሚገናኘው። የብሉይ ኪዳንም የአዲስ ኪዳንም ትንቢት አንድ ላይ የሚከናወንበት ወይም የሚጠናቀቅበት ጊዜ ነው ብለናል። የራእይ መጽሐፍ የተፈጸሙ ትንቢቶች አሉ። ለምሳሌ መጽሐፍ ቅዱስ ውስጥ በአጠቃላይ ወደ 1000 ትንቢቶች አሉ። ከ1000 የመጽሐፍ ቅዱስ ትንቢቶች 500ዎቹ በቀደመ ዘመን የተጠናቀቁ ናቸው። ከ500ዎቹ ወደ 300 አካባቢ የክርስቶስን ቀዳማዊ ምጽአት በተመለከተ የተነገሩ ትንቢቶች ናቸው፣ ተጠናቀዋል። የተቀሩት 500 ትንቢቶች ከዚህ በኋላ በሚመጣው ዘመን የሚፈጸሙ ናቸው። በተለይም ከቤተ ክርስቲያን መነጠቅ ቀጥሎ ባለው ዘመን የሚከናወኑ ናቸው።
አብዛኞቹም ከክርስቶስ ዳግማዊ ምጽአት ጋር የተያዙ ናቸው። አሁንም ከ300 በላይ ትንቢቶች ከቀደመውም ከሚመጣውም ትንቢቶች አብዛኞቹ ከክርስቶስ ዳግም ምጽአት ጋር የሚገናኙ ናቸው። ስለዚህ ሕዝቅኤል ነቢዩ በባቢሎን ምድር እያለ በመንፈስ ቅዱስ ተገልጦለት የተሰጠው ትንቢት የጎግና የማጎግ ጦርነት ትንቢት የሚፈጸመው ራእይ ምዕራፍ 6 ላይ ከተተነተነው ትንቢት ጋር ነው። ራእይ ምዕራፍ 6 ላይ ምንድን ነው የሚሆነው? ጦርነትና እልቂት በጣም አስደንጋጭ በሆነ ሁኔታ ይከናወናል ማለት ነው። በዚያን ጊዜ የዓለም ሕዝብ 1/4 ያልቃል። ራእይ ምዕራፍ 6 ቁጥር 8 ላይ እንደምናነበው የምድር 1/4 አለቀ የሚል ነገር እናያለን። የምድር 1/4 ሕዝብ የሚያልቀው በተለይ ጎግና ማጎግ የተባለው ጦርነት ምን ማለት እንደሆነ ትንሽ ፈታ አድርጌ ልናገር። ሕዝቅኤል ምዕራፍ 38ና 39ን ማንበብ ይጠቅማል። ከራእይ መጽሐፍ ጋር ተገናዝበው። ጎግ ማለት አለቃ ወይም መሪ ማለት ነው። ማጎግ ማለት ደግሞ ሕዝብ ወይም አገር ማለት ነው። 12 ጊዜ በላይ ተጠቅሷል ጎግና ማጎግ። አሁን በቀጥታ የትኛውን አገር ይመለከታል? ከ2500 ዓመታት በፊት የተነገረ ትንቢት ነው በነቢዩ በሕዝቅኤል። ነገር ግን በእግዚአብሔር መርሃ ግብር መሰረት ጊዜውን ጠብቆ ሊፈጸም ያለ ብርቱ ትንቢት ነው። ጎግ አሁን ሩሲያን ይመለከታል። ራሽያን ወይም ሩሲያን ይመለከታል። ከእስራኤል ቀጥ ብሎ በስተሰሜን ያለውን ምድር ነው የሚመለከተው ክፍሉን ስናነብ። ማጎግ ደግሞ ሕዝብን ወይም አገሮችን ይመለከታል። ከሩሲያ በስተደቡብ ያሉትን የመካከለኛ ምስራቅ አገሮች ይመለከታል። እነማንን ቢባል ጥቂት አገሮችን ለማስታወስ ያህል መጽሐፍ ቅዱስ ውስጥ የተነገረ ነው። ጎግ ይልና ከጎግ በኋላ ቶቤል፣ ትርጋማ፣ ሞሳህ እያለ ብዙ አገሮችን ይተነትናል። እነዚህ ስሞች አሁን በዓለም ካርታ ካሉ አገሮች ጋር ሲገናዘቡ ግብፅን፣ ሱዳንን፣ ሊቢያን፣ ኢትዮጵያን፣ ሶማሊያን በተለይ ኩሽ የተባሉት እነዚህ አገሮች ናቸው። ሶሪያን፣ ቱርክን፣ ሊባኖስን፣ ዮርዳኖስን፣ ኡዝቤክስታንን፣ ካዛክስታንን፣ አፍጋኒስታንና ፓኪስታንን ጨምሮ የመንን እንዲሁም ደግሞ የተባበሩት አረብ ኤሚሬቶችን፣ ባህሬንን፣ ካታርን፣ ኩዌትን፣ ኢራንን፣ ኢራቅን እንዲሁም ደግሞ በዙሪያቸው ያሉትን ሌሎች የመካከለኛ ምስራቅ አገሮችን ይመለከታል። ማጎግ የተባለው ህዝቦች ወይም አገሮች ማለት ነው። አሁን ራሱ በሩሲያ አስተባባሪነትና መሪነት እነዚህ አገሮች አንዳንድ የእነዚህ አገሮች ስንመለከት ዝግጅት እያደረጉ እንደሆነ እናያለን። ዓላማቸው ምንድን ነው? እስራኤልን ማጥፋት ነው። ሀብታቸውን መቀማት ነው። አሁን ራሱ መረጃዎች ያሳያሉ። በሩሲያ መሪነት ወይም የበላይ ተቆጣጣሪነት ከቱርክ ጋር የ2.5 ቢሊዮን ዶላር ወጪ በማድረግ ብላስቲክ ሚሳኤል በማደራጀት ላይ ይገኛሉ። ከሶሪያ ጋር በመተባበር የባህር ላይ ጦር በማደራጀት ላይ ይገኛሉ ሶሪያና ሩሲያ። ከኢራን ጋር በመተባበር ሩሲያ 1000 ሳይንቲስቶችን ልካ የኑክሊየር ቦምብ ማበልጸጊያ ኡራኒየም ማበልጸጊያ እየሰራች እንደሆነች መረጃዎች ያመለክታሉ። አሁን ራሱ ዓላማው እስራኤልን መደምሰስና ሀብቷን መቀማት ነው። ይህ ትንቢት የሚፈጸመው በራእይ ምዕራፍ 6 ላይ በተዘረዘረው መሰረት ነው። ነገር ግን የሚገርመው እግዚአብሔር ለሕዝቡ ለእስራኤል ራርቶ ጣልቃ ይገባና እነዚህን መሪዎች ወይንም ደግሞ አገሮች በሙሉ እንደሚደመስስ አንዱ ሌላውን ለመግደል እንዲረዳዳ እንደሚያደርግና በእስራኤል ተራሮች ላይ አስከሬናቸው ተበትኖ እንደሚቀር መጽሐፍ ቅዱስ ይነግረናል። ትንቢትን ከተለያየ ስፍራ አንድ ላይ በማቀናጀት ዳንኤልን፣ ሕዝቅኤልን፣ ዘካርያስና ራእይን ሌሎች የመጽሐፍ ቅዱስ ክፍሎችንም አንድ ላይ በማስታረቅና በማዋዝ ስናጠና ነው ትክክለኛ ትርጉም የሚሰጠን። ቃል በቃል ሊፈጸም ያለ ታላቁ መከራ ያለው ጌታ ኢየሱስ ክርስቶስ የሚፈጸምበት ወቅት ነው። የመጀመሪያው ዙር 7 መለኮታዊ መቅሰፍቶች የሚፈጸሙበት በዚህ በራእይ ምዕራፍ 6 ላይ 7 የማህተም ፍርዶች። የማህተሞቹን አፈታትና አፈጻጸም የሚቆጣጠረው በጉ ኢየሱስ ክርስቶስ ነው። በእርሱ ቁጥጥር ስር ነው። ለምን ቢባል እግዚአብሔርን የማያውቁትን ለጌታችንም ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል ተብሎ የተጻፈው ቃል የሚፈጸምበት ጊዜ ነው። መለኮታዊ የበቀል መርሃ ግብርና አጀንዳ የሚፈጸምበት ጊዜ ነው። ስለዚህ ነው መጽሐፍ ቅዱስ በቀል የእኔ ነው፣ እኔ ብድራቱን እመልሳለሁ፣ እናንተ ራሳችሁ አትበቀሉ ብሎ የሚያስጠነቅቀን በተለያየ ክፍል።
እግዚአብሔር የበቀል መርሃ ግብር አዘጋጅቷል። ለምን? ኃጢአትንና ኃጢአተኞችን ይፈርዳል፣ ይበቀላል። ጌታ ኢየሱስም ስለዚህ ተናግሯል። ስለ ታላቁ መከራ ሲናገር ሉቃስ 21:22 ላይ እንዲህ ብሎ ነበር፣ የተጻፈው ሁሉ እንዲፈጸም ይህ የበቀል ጊዜ ነው። ከላይ ቀደም ሲል ወደፊት ሊፈጸም ያለውን አስጨናቂና እጅግ አስፈሪ የሆነ የትንቢት ክንውን ወይም ታላቁን መከራ ሲተነትን ቆይቶ ሲያጠቃልል የተጻፈ ሁሉ ትንቢት በሙሉ እንዲፈጸም ይህ የበቀል ጊዜ ነው አለ። በቀሉ ዓለም አቀፍ ነው። በአንድ ሰፈር፣ በአንድ ሀገር ወይም በአንድ ማህበረሰብ ላይ ብቻ ያተኮረ ሳይሆን ዓለም አቀፋዊ ነው በቀሉ። የበቀሉ ተቆጣጣሪና ፈጻሚ ራሱ መለኮት ነው። ይህንን ልብ ማለት ተገቢ ነው። ስለዚህ 7ቱ የበቀል መርሃ ግብሮች ወይንም ደግሞ የማኅተም ፍርዶች ከጎግና ማጎግ ጦርነት ጋር በተገናዘበ መልኩ በ7 ዓመቱ የመጀመሪያው ክፍል 1 ዓመት ተኩል ወይም 2 ዓመት ሊፈጅ ይችላል። በዚህ መልኩ የዓለምን 1/4 ህዝብ አጭዶ ይሄዳል ማለት ነው። የመጀመሪያው የ7 ዓመቱ መከራ ክፍል 3 ዓመት ተኩል ላይ ይህ በእንዲህ እንዳለ 2 ምስክሮች ራእይ ምዕራፍ 11 ላይ እንደምናነበው 2 ምስክሮች ስማቸው አልተጠቀሰም ከሰማይ ይመጡና ታላቅ ሥራ ይሰራሉ። ራእይ ምዕራፍ 11 ላይ ስለ 2ቱ ምስክሮች በግልጽ ጽፎልናል። ራእይ ዮሐንስ እንዲህ ይላል። የራእይ መጽሐፍ ምዕራፍ 11 ቁጥር 1 ጀምሮ በትር የሚመስል መለኪያ ለእኔ ተሰጠኝ፣ እንዲህም ተባለልኝ፣ ተነስተህ የእግዚአብሔርን መቅደስና መሠዊያውን በዚያም የሚሰግዱትን ለካ፣ በመቅደሱም ውጭ ያለው እድሞ ለአሕዛብ ተሰጥቷልና ተው አትለካውም። እነርሱም 42 ወር የተቀደሰችውን ከተማ ይረግጧታል። ለሁለቱም ምስክሮቼ ማቅ ለብሰው 1260 ቀን ትንቢት ሊናገሩ እሰጣለሁ። እነዚህ በምድር ጌታ ፊት የሚቆሙ 2 ወይራዎችና 2 መቅረዞች ናቸው። ማንምም ሊጎዳቸው ቢወድ እሳት ከአፋቸው ይወጣል፣ ጠላቶቻቸውንም ይበላል። ማንም ሊጎዳቸው ቢወድም እንዲሁ ሊገደል ይገባዋል። እነዚህ ትንቢት በሚናገሩበት ወራት ዝናብ እንዳይዘንብ ሰማይን ሊዘጉ ስልጣን አላቸው። ውሃዎችንም ወደ ደም ሊለውጡ በሚፈልጉበትም ጊዜ ሁሉ በመቅሰፍት ሁሉ ምድርን ሊመቱ ስልጣን አላቸው። ምስክራቸውንም ከፈጸሙ በኋላ ከጥልቁ የሚወጣ አውሬ ይዋጋቸዋል፣ ያሸንፋቸውማል፣ ይገድላቸውማል። በድናቸውም በታላቂቱ ከተማ አደባባይ ይተኛል። እርሷም በመንፈሳዊ ምሳሌ ሰዶምና ግብፅ የተባለች ደግሞ ጌታቸው የተሰቀለባት ናት። ከ3 ቀን ተኩልም በኋላ ከእግዚአብሔር የወጣ የሕይወት መንፈስ ገባባቸው፣ በእግሮቻቸውም ቆሙ። ታላቅም ፍርሃት በሚመለከቱት ላይ ወደቀባቸው። በሰማይም ወደዚህ ውጡ የሚላቸውን ታላቅ ድምፅ ሰሙ። ጠላቶቻቸውም እየተመለከቷቸው ወደ ሰማይ በደመና ወጡ ይላል ራእይ ምዕራፍ 11። ይሄ ምን ማለት ነው? 2 ምስክሮች ስማቸው አልተጠቀሰም። በስማቸው ዙሪያ መከራከር አያስፈልግም። ኤልያስና ሄኖክ ወይም ኤልያስና ሙሴ ሊሆኑ ይችላሉ። እነዚህ ይላኩና በ7 ዓመት ታላቅ መከራ ጅማሬ ላይ ስራቸው ምንድነው? በዋናነት 144,000 የአይሁድ ወንጌላውያንን ማተም ነው። ለደህንነትም ለወንጌል ስርጭትም እንዲታተሙ ያደርጋሉ። ስራቸውን ተልእኳቸውን እንዲፈጽሙ እግዚአብሔር ነው ምልካቸው። 3 ዓመት ተኩል ወይንም 42 ወራት ወይንም 1260 ቀናት ተልእኳቸውን እንዳይፈጽሙ ሊቃወሙ የሚነሱ ጠላቶቻቸውን በሙሉ ይቆጣጠራሉ። የቤተ መቅደሱም 3ኛው ቤተ መቅደስ ግንባታ በኢየሩሳሌም ከተማ ይከናወናል። 144,000 የአይሁድ ወንጌላውያን ራእይ ምዕራፍ 7 ላይ እንደምናነበው ከየነገዱ 12,000 ጠቅላላ 144,000 አይሁድ ወንዶች ወንጌላውያን ይታተሙና ለደህንነት ከዛ በኋላ የመንግስትን ወንጌል እንዲሰብኩ በዓለም ሁሉ ይሰማራሉ። ይህንን ተልእኳቸውን ከፈጸሙ በኋላ እነዚህ 2 ምስክሮች ይገደላሉ። ከጥልቁ የሚወጣው አውሬ ይገላቸዋል። አስከሬናቸው በኢየሩሳሌም ከተማ ለ3 ቀን ተኩል ተዘርግቶ ተዘርሮ ይቆያል። ነገር ግን ከሰማይ ወደዚህ ውጡ የሚል ድምፅ ሲመጣ የትንሣኤ ኃይል አግኝተው ሁሉም ዓለም በሙሉ እያየ ወደ ሰማይ ይወሰዳሉ። በዚህ ጊዜ ራእይ ምዕራፍ 7 ላይ እንደምናየው በአንድ በኩል የዓለም ሕዝብ እየታጨደ በሌላ በኩል ደግሞ የመንግስት ወንጌል እየተሰበከ ነው። የትኛው መንግስት ወንጌል? የጸጋ ወንጌል አለ። በቤተ ክርስቲያን ዘመን የምንሰብከው አምነን የምንድንበት የጸጋ ወንጌል ይባላል። የሐዋርያት ሥራ 20:24 ላይ እንደምናነበው
ያኛው ደግሞ በታላቁ መከራ ወቅት የሚሰበከው 144,000 የአይሁድ ወንጌላውያን እንዲሁም ሁለቱ ምስክሮች የሚሰብኩት የመንግስት ወንጌል ነው። ስለዚህ ወንጌል ጌታ ኢየሱስም እንዲህ ብሎ ነበር ማቴዎስ 24 ላይ በተናገረው ትንቢት፣ ገና ወደፊት ሊፈጸም ባለው ትንቢት ውስጥ ማቴዎስ 24 ቁጥር 14 እንዲህ ብሏል። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜም ፍጻሜ ይሆናል ተባለ። ይህ የመንግስት ወንጌል የሚሰበከው ከቤተ ክርስቲያን መነጠቅ በኋላ በሚከሰተው 7 ዓመት ታላቅ መከራ ወቅት ነው። 144,000 የአይሁድ ወንጌላውያን በታላቅ ኃይል በታላቅ ትጋትና መሰጠት በዓለም ሁሉ ተሰራጭተው ለእያንዳንዱ ሰው ወንጌልን ይሰብካሉ። ልዩ ኃይልና ተልእኮም አላቸው። በዚህ በመንግስት ወንጌል በታላቁ መከራ ወቅት በሚሰበከው ወንጌል የሚያምኑ አይሁዶችም አሕዛብም ይኖራሉ። ካመኑ በኋላ ግን የአውሬውን ምልክት ስለማይቀበሉ ታርደው በጨረር ወይም በረሃብ እንዲሞቱ እንዲገደሉ ይደረጋል። እነዚህ ናቸው እንግዲህ ወደ ሰማይ በሰማዕትነት ሲወሰዱ ከየት የመጡ ናቸው ተብሎ መነጋገሪያ የሚሆነው በሰማይ። እነዚህ ከታላቁ መከራ የመጡ ናቸው። ልብሳቸውንም በበጉ ደም አጥበው አነጹት የተባለላቸው ማንም ሊቆጥራቸው የማይችል እጅግ ብዙ የሆነ ከአሕዛብ ከነገድ ከወገን ከሕዝብም በዚህ በሚሰበከው በመንግስት ወንጌል አምነው የዳኑና የተዋጁ አይሁዶችና አሕዛብ ናቸው። አሁን የሚሰበከው ወንጌል የጸጋ ወንጌል ነው። እርግጥ ነው ብዙዎች ድነዋል። ነገር ግን በዚያን ወቅት በ7 ዓመቱ ወቅት ከሚሰበከው የወንጌል ውጤት ጋር አይመጣጠንም። ማንም ሊቆጥራቸው የማይችል እጅግ ብዙ የሆነ ሕዝብ ከወገን ከአሕዛብ ከነገድና ከሕዝብ ይዋጃሉ። በአጭር ጊዜ ውስጥ በብዙ ሚሊዮን የሚቆጠሩ ሰዎች ይድናሉ ማለት ነው። በዚያን ጊዜ የሚድኑ አሉ። በ7 ዓመቱ የመጀመሪያ ክፍል ወይም 3 ዓመት ተኩል 42 ወራት ሁለቱም ምስክሮች ተልእኳቸውን ጨርሰው ወደ ሰማይ ይሄዳሉ። እነዚህ 144,000 የአይሁድ ወንጌላውያን ወጣቶች በዓለም ዙሪያ ተሰማርተው ሊሰብኩ ሲሞክሩ ማንም እንዳይጎዳቸው ምልክት በግንባራቸው ይደረጋል ቃሉ እንደምለው። ይህንን ልብ ማለት ተገቢ ነው። የመንግስት ወንጌል የተባለው ወደ 1000 ዓመቱ የክርስቶስ መንግስት ወደፊት እየመጣ ወዳለው መንግስት እንዲገቡ ለማዘጋጀትና ለዓለም ሁሉ እንደገና እግዚአብሔር በቸርነቱ አዲስ ዕድል ለመስጠት እግዚአብሔር ምሕረቱ ዘላለማዊ ስለሆነ በዛ ታላቅ መከራ ወቅትም ወንጌሉ እንዲሰበክ ፈቅደዋል ማለት ነው። በቤተ ክርስቲያን ዘመን ብቻ የሚጠናቀቅ እንዳይመስለን። አሁን ቤተ ክርስቲያን በትጋት ታላቁ ተልእኮ ወንጌልን መስበክ አለባት። አሁን እንኳን ጌታ ቢመጣ ለምሳሌ እጅግ በጣም ብዙ በቢሊዮኖች የሚቆጠሩ ወንጌልን ያልሰሙ ኢየሱስ ክርስቶስ የሚለውን ስም ያልሰሙ አሉ። እነሱ ቢያንስ እድል እንዲያገኙ እግዚአብሔር ስለሚፈልግ ነው። በታላቁ መከራ ወቅት ታላቅ መከራም ነው፣ ታላቅ መከርም ነው። መከራውም እጅግ ታላቅ ነው። መከሩ የወንጌሉ መከር የነፍሳት ብዛት የሚድኑት እጅግ ብዙ ነው። እነዚህን ሁለት ነገሮች ጎን ለጎን እናስተውላለን ማለት ነው በታላቁ መከራ ወቅት። ስለዚህ በራእይ መጽሐፍ ምዕራፍ 4 እስከ ምዕራፍ 11 ባለው ክፍል ታላቁ መከራው ተጀምሯል። 42 ወራት እያለፉ ነው። ወይም የመጀመሪያው ዙር የ7 ዓመቱ መከራ 7 የማኅተም ፍርዶች ተለቀዋል። የዓለም ሕዝብ 1/4 በሞት አልቀዋል በጎግና ማጎግ ጦርነት። እንዲሁም ደግሞ ከሚለቀቁ ፍርዶች ረሃብ፣ መከራ፣ ሰይፍ፣ እልቂት፣ እርስ በርስ መተላለቅ ይሆንና የዓለም ሕዝብ 1/4 ሩቡ ያልቃል። ይሄ ማለት አሁን የዓለም ሕዝብ 8 ቢሊዮን ቢሆን ቤተክርስቲያንንም ጭምር 1/4 ስንት ነው? 2 ቢሊዮን ነው። የዓለም 1/4 ሕዝብ 2 ቢሊዮን ነው። ቤተክርስቲያን ወደ 1.5 ቢሊዮን ወይንም ደግሞ 2 ቢሊዮን አካባቢ ነው ብንል 2 ቢሊዮኑ ብነጠቅ 6 ቢሊዮን ይቀራል። ከ6 ቢሊዮን 1/4 ስንት ነው? 1.3 ወይም 4 ቢሊዮን ሕዝብ ያልቃል ማለት ነው በታላቁ መከራ ወቅት የመጀመሪያው ክፍል 3 ዓመት ተኩል ውስጥ ከምዕራፍ 1 እስከ ምዕራፍ 11 ባለው ክፍል። እንግዲህ በሚቀጥሉት ምዕራፎች አሁንም የ7 ዓመቱ ታላቅ መከራ ትንተናው በሚቀጥለው ሳምንት ጌታ በፈቀድ እናያለን። ከሁለተኛው ዙር ምንድን ነው የሚመስለው? ከመቼ ነው የሚጀምረው? የሁለተኛው ዙር የታላቁ መከራ አፈጻጸም በተለይም 7 የመለከት ፍርዶችን የሚተነትን ሁለተኛው ዙር የመለኮታዊ በቀል አጀንዳ የሚከናወንበት የታላቁ መከራ ክፍል ምን እንደሚመስል
ጌታ ቢፈቅድ ብንኖርም በሚቀጥለው ሳምንት እንመለከታለን። በዛሬው ክፍላችን ያየነው የራእይ ምዕራፍ 4 እስከ ምዕራፍ 11 ያለውን የታላቁን መከራ የመጀመሪያውን ክፍል አይተናል። በ42 ወራት ውስጥ 144,000 የአይሁድ ወንጌላውያን ታተመው ለመዳንም ለወንጌል ስርጭትም በዓለም ሁሉ ይሰማራሉ። ሁለቱ ምስክሮች ይህንን ተልእኮ በ42 ወራት ጊዜ ውስጥ ወይንም ደግሞ በ1260 ቀናት ወይንም ደግሞ በ3 ዓመት ተኩል ይህንን ተልእኳቸውን ፈጽመው ሲጨርሱ ከጥልቁ የሚወጣው አውሬ ይገላቸዋል። አስከሬናቸው በኢየሩሳሌም ከተማ ለ3 ቀን ተኩል ተዘርሮ ዓለም ሁሉ በተለይ አመፀኞች፣ ኃጢአተኞች የደስታ መልእክት እየተለዋወጡ 3 ዓመት ተኩል መጨረሻ ላይ ይገደሉና ወደ ሰማይ ይወሰዳሉ። ከዚህ ቀጥሎስ ምንድን ነው የሚሆነው? ቀጥሎ ያለውን ጌታ ቢፈቅድ በሚቀጥለው ሳምንት እንመለከታለን። እግዚአብሔር ይባርካችሁ። ደህና ቆዩ።